መጽሔት ይቀጥላል። በዝቋላ ተራራ ላይ የተነሳው ሰደድ እሳት ዛሬም በአስተማማኝ ሁኔታ በቁጥጥር ስር እንዳልዋለ እየተሰማ ነው። የቃጠሎውን መንስኤ በእርግጠኝነት ለማወቅ አልተቻለም። መለስካቸው አማሃ ዘግቦበታል። ከአዲስ አበባ በስተደቡብ ምስራቅ 75 ኪሎ ሜትር ያህል ርቆ የሚገኘው ዝቋላ ተራራ በአባ ገብረ መንፈስ ቅዱስ ስም የቆመው ጥንታዊ ገዳም የሚገኝበት ስፍራ ነው። በዚህ ተራራ ላይ የሚገኘው ደን መቃጠል ከጀመረ 5 ቀናት ተቆጥረዋል። አቶ ዳዊት ተስፋዬ የተባሉ የዓይን ምስክር ለቪኦኤ ያዩትን በስልክ ተናግረዋል። ቃጠሎ መጋቢት 8 ቅዳሜ ቀን የጀመረው ቅዳሜ ከ6 ሰዓት ጀምሮ ነበረ። ቃጠሎን እስከ 10 ሰዓት የሰማ ነው። ውለት እንደዚሁ ጊዜ እየጠፋ ጊዜ እየተነሳ እንደነበረ ነው መረጃ የደረሰ። ከዛ በኋላ እኛም ማክሰኞ ዕለት ይሄድ ነው። ቃጠሎው ያደረሰውን የጉዳት መጠንም ጠይቄያቸው ነበረ። በጣም ሰፊ ሄክታር ነው። አንድ ተራራ ያህል ሙሉ ለሙሉ ተቃጥሎ ነበረ የደረስነው። እኛም ከስር ነበረ እሳት ያለውና እንደ አዲስ ወደ ላይ እየተነሳ ይመጣ ነበረ። ደኑ በጣም ሰፊ ያለው ብዬ ለመገመት ይከብደኛል። ለመሆኑ ገዳሙ አካባቢ ደርሷል የሚባለው እሳት? ተቃርቧል። ሙሉ ለሙሉ አልደረሰም። የገዳሙ አካባቢ ጥቅጥቅ ያለ ደን አለ እና ወደዛ እንዳይጠጋ ነው። ከተጠጋ በጣም አስቸጋሪ ነው። ጸበል ያለበት አካባቢ እና ወደዛ እንዳይጠጋ ነው እንጂ በጣም በቅርበት ነው ያለው። የዓይን እማኙ አቶ ደሳለኝ እንደሚናገሩት የእሳቱ መንስኤ እስከዛሬ በውል አይታወቅም። የአካባቢው ሰዎችም ሆኑ የገዳሙ አባቶች እንደሚናገሩት ከሆነም ይህን በእርግጠኝነት የሚያውቅ የለም። ይሁንና ከተራራው ግርጌ ከሰል አክሳዮች እንዳሉ ይናገራሉ። እሳቱን ለማጥፋት መንግስት የተቻለውን ሁሉ እያደረገ እንደሆነ ይፋ አድርጓል። እስከ ዛሬ ግን እሳቱን በአስተማማኝ ሁኔታ በቁጥጥር ስር መዋል አልተቻለም። የዓይን ምስክሩ አቶ ደሳለኝ ለቪኦኤ እንደገለጹት የአዳማ ዩኒቨርሲቲ ተማሪዎች እሳቱን ለማጥፋት ብርቱ ትግል አድርገዋል። በዝቋላ ተራራ ላይ የሚገኘው ገዳም ጥንታውያን ከሚባሉት የኢትዮጵያ ገዳማት አንዱ ሲሆን ከ900 ዓመታት በላይ ጊዜ እንዳስቆጠረም ይታወቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ